ፖቴንሻል ማለት ምን ማለት ነው? ፖቴንሻል ማለት አንድን ነገር ለማሳካት በውስጡ የተቀመጠ እምቅ ችሎታ ወይም አቅም ነው። ኢቭን አሁን ላይ አለኝ ብለህ ካሰብከው ካመንከውን በላይ ነው። አንድ ዘር እንመልከት። አንድ ትንሽዬ ዘር ጫካ የመሆን ትልቅ አቅም አላት። ነገር ግን በአንድ ቅድመ ሁኔታ ብቻ ነው። ከተንከባከብናት፣ በቂ ፀሐይ፣ በቂ አየር፣ በቂ ውሃ ከሰጠናት ብቻ ነው። አንተም እንደዛው ነህ። ኢምፓየር መገንባት የሚችል ትልቅ አቅም አለ። ነገር ግን በአንድ ቅድመ ሁኔታ ብቻ ነው። ትክክለኛ ማይንድሴት፣ ትክክለኛ ስኪል፣ ትክክለኛ ተግባር ላይ ስትሆን ብቻ ነው። ከኔ ጋር አቅምህን እንድታወጣ የሚያግዙ 4 ነገሮችን አብረን እናያለን። የመጀመሪያው ወደኋላ ሊይዙ የሚችሉ ነገሮችን አስወግድ። አንደኛ ፍርሃት፣ ሁለተኛ ጥርጣሬ፣ ሶስተኛ ኔጌቲቭ ማይንድሴት። ለምሳሌ ፍርሃትን አትፍራ ልልህ። በፈሪ ሰዎችና በደፋር ሰዎች መሃል ያለው ልዩነት አለመፍራት አይደለም፣ ሐሳብን የማሸነፍ ጉዳይ እንጂ። ፍርሃት ሲሰማ ከሐሳብህ በላይ ተግባር ላይ አተኩር። ሁለተኛ the power of growth habit። ሁሌም ከትንሽ ነገሮችን ለመማር ትንሽ ነገሮችን ጀምሮ ተግባር ላይ ለመሆን ፈቃደኛ መሆን መቻል አለብህ። ሶስተኛ ራስህን ከኮምፈርት ዞን ውስጥ ግፋው። የትኛውም እድገት ያለው አሁን ባለህ ኤክስፒሪየንስ፣ አሁን ባለህ እውቀት፣ አሁን ባለህ ኖሌጅ ወይ ደግሞ አሁን ባለህ ነገሮች ብቻ አይደለም። አሁን ያለህ ነገር መጨመር መቻል አለበት። ኮምፈርት ውስጥ ካለህ ግን ይህንን ማግኘት አትችልም። ኮምፈርት ዞን ስትሆን ፊር ኦፍ ፌለር እጅጉን ያጠቃሃል። ሁሌም እንቅስቃሴዎችህ ላለመውደቅ እንጂ ለማሳካት አይሆንም። ይህም ማለት እንቅስቃሴዎች ሁሉ የፈሪ ይሆናል። ሁሌም ለማሳካት ሳይሆን ላለመክሰር፣ ላለመውደቅ ወይም ደግሞ ፌል ላለማድረግ ብቻ ይሆናል እንቅስቃሴዎች። ይሄ ደግሞ እንቅስቃሴዎች ሁሉ የፈሪ ያደርገዋል። በዚህ ደግሞ ብዙ ኦፖርቹኒቲዎችን፣ ብዙ እድሎችን ሚስ አድርጋለህ። ይህንን ለማስወገድ እነዚህን 4 ነገሮች ማድረግ ጀምር። በቀን አንድ የምትፈራውን ነገር ደፍረህ ለመጀመር ሞክር። ሁለተኛ ውድቀትን ከመፍራት ከሱ ለመማር ፍቀድ። ሶስተኛ ውሎህን፣ አካባቢህን አስተካከል። አራተኛ ሁሌም ቻሌንጅ ሊያደርግ የሚችል ከፍ ያለ ግብ ወይም ጎል ይኖርክ። በመጨረሻም አራተኛውን አቅምን እንድታወጣ የሚያግዝህ ነገር ቢውልድ ሞመንተም ዊዝ አክሽን። ሁሌም ፐርፌክሽኒዝምን ሳይሆን ፕሮግሬሲቭ ማይንድሴት ይኖርክ። ነገሮች ፐርፌክት እንዲሆኑ ሳይሆን በነገሮች ለመማር በዛም ራስን ለማስተማር በዛም ራስን ለማሳደግ ፈቃደኛ መሆን መቻል አለብህ። ሌላኛው ሁሌም ራስህን አድንቀው፣ ራስህን አበረታታው። አስ አንተርፕረነር ማንም መጥቶ ጎበዝ፣ ጀግና፣ በርታ ሊልህ አይችልም። ለራስህ ያለው ራስህ ነህ። ከአራቱ የትኛው ይበልጥ ተመቸክ? ኮሜንት ላይ አሳየኝ። see you at the top።